ሰላም፣ እስቲ አንድ ነገር ልጠይቅ። አንድ ስራ ላይ ተመስጫችሁ እያላችሁ ድንገት አእምሯችሁ ሌላ ቦታ ሄዶባችሁ ያውቃል? እንግዲህ ዛሬ የምናወራው ስለዚሁ ሁላችንም ስለምናውቀው የአእምሮ መበታተን ነው እና ከሁሉም በላይ ደግሞ እንዴት ነው ወደ ብቸኛው እውነተኛው ቅጽበት ወደ አሁን መመለስ የምንችለው? እስቲ ጠለቅ ብለን እንየው። እንግዲህ እስቲ በዚህ በጣም ወሳኝ በሆነ ጥያቄ እንጀምር። አእምሯችን ትኩረቱ ላይ በማይሆንበት ሰዓት ከአሁኑ ቅጽበት ሲወጣ ወዴት ነው የሚሄደው? እስቲ ይህንን ጥያቄ እናስብበት። የዛሬው ውይይታችን በሙሉ የሚሽከረከረው በዚህ ሐሳብ ዙሪያ ነው። እሺ፣ በመጀመሪያ የምናየው እንግዲህ ስለዚሁ ስለሚባዝነው አእምሮ ነው። ይህ ሁሌ ከሐሳብ ወደ ሐሳብ የሚዘልለው አእምሮ ማለት ነው። ያው ሁላችንም የምንጋፈጠው ትልቅ ፈተና ነው እና ምን ዋጋ ያስከፈልን እንደሆነም አብረን እናያለን። ያው ይሄ በጣም የተለመደ ነገር እኮ ነው። አእምሯችን ብዙ ጊዜ ወይ ስለ ትላንትና ያሰበ ያወጣና ያወረደ ወይም ደግሞ ስለ ነገ የተጨነቀ ነው የምናገኘው። እና ይሄ የአእምሮ ተፈጥሯዊ ባህሪ መሆኑን መጀመሪያ መረዳት አለብን። ዋናው ችግር የሚሆነው ግን አእምሮ እዛው ተጣብቆ ሲቀር ወደ አሁን መመለስ ሲሳነው ነው። አሁን እዚህ ጋር ያለው ንጽጽር በጣም የሚገርም ነው። አእምሮችን እንዴት በሁለት አቅጣጫ እንደሚጎተን በደንብ ያሳያል። እዩት። በአንድ በኩል ያለፈው ጊዜ አለ። በጸጸት፣ በጥፋተኝነት ስሜት፣ በድሮ ታሪኮች ይዘናል። በሌላ በኩል ደግሞ ስለ ወደፊቱ ማሰብ አለ። እሱ ደግሞ በጭንቀት በጫናና በማያልቀቀት ይወጥረናል። በቃ ሁለቱም ከእውነታው ያውጡናል፣ ከአሁኑ ቅጽበት ያርቁናል። እሺ፣ ታዲያ ለዚህ ለሚባዝነው አእምሮ መፍትሄው ምንድን ነው? እንግዲህ መልሱ ያለው አሁን በምንለው ብቸኛው ወሳኝ ቅጽበት ውስጥ ነው። እስቲ ለምን ይሄ አሁን የሚባለው ነገር ወሳኝ እንደሆነ እንመልከት። እስቲ ይህንን አባባል ለአንድ አፍታ እናስበት። ሕይወት ያለፈው ውስጥ አልተከናወነችም፣ ወደፊትም አትከናወንም። የምትከናወነው አሁን ነው። በጣም ጥልቅ ሐሳብ ነው። ሕይወት የምንኖሯት አሁን ላይ ነው። ያለፈው በቃ ትስጣ ነው። ወደፊት ደግሞ ገና ያልተፈጠረ ሐሳብ ነው። ስለዚህ እውነተኛው ነገር ሁሉም የሆነው በዚህ ቅጽበት ብቻ ነው። ስለዚህ ዋናው ነጥብ ይሄ ነው። ማንኛውም ትርጉም ያለው ነገር የሚፈጠረው አሁን ላይ ነው። ማደግ እንፈልጋለን፣ ውሳኔ መወሰን አለብን፣ ሕይወታችንን መቀየር እንፈልጋለን። በቃ የምንሰራበት ቦታና ጊዜ አሁን እዚህ ነው፣ ሌላ ቦታ። እናም የአሁኑ ኃይል የሚገለጠው እዚህ ጋ ነው። አስቡት፣ ሁሉም ምርጫዎቻችን፣ ሁሉም ድርጊቶቻችን የሚከናወኑት አሁን ላይ ብቻ ነው። ወደ ተሻለ ሕይወት የሚወስደው እያንዳንዱ እርምጃ መቼ ነው የሚጀምረው? አሁን። እያንዳንዱ የድፍረት ሥራው፣ እያንዳንዱ የደግነት ተግባር የሚፈጠረው አሁን ነው። እሺ፣ አሁን ላይ መገኘት ለምን በጣም አስፈላጊ እንደሆነ አየን። ጥሩ። አሁን ደግሞ ወደ እንዴት የሚለው ጥያቄ እንሻገር። ምክንያቱም አሁን ላይ መገኘት ማለት የሆነ ተሰጥኦ አይደለም። ይልቅንስ ልክ እንደ ጡንቻ ልምምድ የሚያስፈልገውና ልናዳብረው የምንችለው ችሎታ ነው። ይህንን እንደ አንድ ትልቅ መርህ እንውሰደው። አሁን ላይ መገኘት ማለት ምስጢራዊ የሆነ ተሰጥኦ አይደለም፣ በጭራሽ። ይልቅንስ ልክ እንደ ማንኛውም ችሎታ ነው። በትጋትና በተደጋጋሚ ልምምድ ልናሳድገው የምንችለው የአእምሮ ብቃት ነው። ይህ ማለት ምን ማለት ነው? ማንም ሰው ሊያዳብረው ይችላል ማለት ነው። እንግዲህ ይህንን ጡንቻ ለማጠንከር የሚረዱ በጣም ቀላል ግን በጣም ኃይለኛ የሆኑ ልምምዶች አሉ። ለምሳሌ ዝም ብሎ አንድ ጊዜ በጥሞና መተንፈስ፣ ወይም ደግሞ አንድ ስራ ስንሰራ ትኩረታችንን ሙሉ በሙሉ እሱ ላይ ብቻ ማድረግ። ሌላው ሰዎችን ስናዳምጥ ቀጥሎ ምን እንመልሳለን ብሎ ከማሰብ ይልቅ ሙሉ ትኩረታችንን ለነሱ መስጠት። ዋናው ነገር ግን ይሄ ነው። አእምሮ ሲባዘን፣ ምክንያቱም መባዘኑ አይጋርም፣ ሳንፈርድበት በቀስታ ወደ አሁኑ ቅጽበት መመለስ። ልምምዱ ራሱ ይሄ ነው። እሺ፣ የዚህ ሁሉ ልምምድ የመጨረሻው ግብ ምንድን ነው? መጨረሻ ላይ ወዴት ነው የሚያደርሰን? እንግዲህ ውስጣዊ ሰላምና ማረጋጋትን ወደ ማግኘት ነው። እና የሰላም የሚገኘው ወደፊት አንድ ቀን ሳይሆን አሁን እና እዚህ ነው። ይሄ በጣም ጥልቅ የሆነ የሰላም ትርጓሜ ነው። ሰላም ማለት ችግር የለም ማለት አይደለም። በአእምሮ ውስጥ ከእውነታው ጋር መታገልን ማቆም ነው። አስቡት፣ ሰላም ማለት ችግሮችን ማጥፋት አይደለም፣
ይልቁንስ የሆነውን ነገር እንደሆነው ተቀብሎ በአእምሮ ውስጥ የሚደረገውን ትግል ማቆም ነው። ከእውነታው ጋር ስንጣላ ነው ስቃያችን የሚጨምረው። እዚህ ጋር ግን አንድ ልናስተውለው የሚገባን ነገር አለ። ብዙ ጊዜ ሰዎች አሁን ላይ መኖር ሲባል ለሚሆነው ነገር ሁሉ እጅ መስጠት ይመስላቸዋል። ግን በፍጹም እንደዛ አይደለም። በተቃራኒው ነው። በስሜት ከመነዳት ወጥተን ሁኔታዎችን በጥሞና ተመልክተን የተሻለውን ምላሽ እንድንሰጥ ነው የሚያደርገን። በሌላ አነጋገር ኃይል ነው የሚሰጠን። ወደ መገባደጃው ስንደርስ እስቲ ይህንን ሐሳብ በውስጣችን እንድናሰርጾ የሚረዱን ጥቂት ጥያቄዎችን እንይ። ራሳችንን ልንጠየቃቸው የሚገቡ ጥያቄዎች ናቸው። ይሄ ራሳችንን ለመመርመር በጣም ወሳኝ ጥያቄ ነው። አሁን እዚህ ላይ ባለመሆን ምንን እየሸሸሁ ነው? አንዳንዴ አእምሮአችን የሚባዝነው ከአሁኑ ቅጽበት ለማምለጥ ነውና፣ አንድ ሰው አሁን ላይ ባለመገኘት ምንን ነው ያስቀረ ያለው? ምንን ነው እየሸሸ ያለው? እናም የመጨረሻው ጥያቄ ይሄ ነው። ይህ ትልቅ የመሰለውን ጽንሰ ሐሳብ ወደ አንድ በጣም ቀላል የዕለት ተግባር ያመጣዋል። ዛሬ ለአንድ ተራ ነገር ሙሉ ትኩረት ብሰጥ ምን ሊለወጥ ይችላል? አስቡት። ዛሬ አንድ ተራ ነገር ላይ ለምሳሌ ቡና ስንጠጣ ወይም ዝም ብለን ስንራመድ ሙሉ ትኩረታችንን ብንሰጠው ምን አይነት ለውጥ ሊመጣ ይችላል? በቃ ለማጠቃለል ዋናው መልእክት ይሄ ነው። ይሄ የአሁኑ ቅጽበት ትንሽ ወይም ኢመንት ነገር አይደለም በጭራሽ። ይልቁንስ ወደ መረጋጋት፣ ወደ ሰላም እና የራሳችንን ምርጫ የመምረጥ ኃይል ወደሚሰጠን ትልቅ በር ነው እና ይሄ በር ሁል ጊዜም እዚሁ አለ፣ እኛን እየጠበቀ። አሁን